በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 14ኛው የአቡነ ገብረ መንፈስ ቅዱስ ተአምር። የአባታችን የገብረ መንፈስ ቅዱስ ቤተክርስቲያን በተቀደሰችበት ቀን የተደረገ ተአምር ነው። ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን። የብፁዓን አባት የባህታውያን መምህር አቡነ ገብረ መንፈስ ቅዱስ ካረፈ በኋላ የተደረገ የመጀመሪያ ተአምራት ይህ ነው። ስመ መንግስቱ ካልዕ ቴዎዶሲዮስ የተባለ የኢትዮጵያ ንጉስ እንድሪያስ በነገሰበት ወራት በኢትዮጵያና በግብጽ 562 ዘመን በድካም በብዙ ገድል ከኖረ በኋላ አባታችን አቡነ ገብረ መንፈስ ቅዱስ አረፈ። ይህ ንጉስ እንድሪያስ ለመነኮሳት ብዙዎች ምኔታትን ገዳማትን ሰርቷል። በእርሱ ዘመን የአባታችን የአቡነ ተክለ ሃይማኖት አጽም ፈልሶ ወደ ቤተ ክርስቲያን ገባ። እንዲሁ አቡነ ገብረ መንፈስ ቅዱስ ባረፈ ጊዜ ይህ ንጉስ በደብረ ዝቋላ ብዙዎች አብያተ ክርስቲያናትን ሰራ። መጀመሪያይቱ በጌታችን በኢየሱስ ክርስቶስ የተሰራች ናት። ሁለተኛይቱ በእመቤታችን ማርያም ስም የታነጸች ናት። ሌሎችም ከነሱ ጋር የተሰሩ አሉ። በዚህ ገዳም ውስጥም በዓል ሰራ። አንዱ በጥቅምት 27 ቀን በመድኃኔዓለም ስም የጌታችን የመድኃኔዓለም የሞቱ መታሰቢያ ቀን በመጋቢት 27 ቀን ስለሆነና እሱም በአብይ ጾም መካከል ስለሆነ የቤተ ክርስቲያን ሕግም በጾም መካከል በዓል እንዳይደረግ ያዛልና፣ ስለዚህም ንጉሱ የጌታችን የመድኃኔዓለም የሞቱን መታሰቢያ በዓል ምዕመናን ያደርጉ ዘንድ ሰራ። ሁለተኛም የጌታችን የመድኃኒታችን የልደቱ መታሰቢያ በሆነው በታኅሳስ 9 ቀን የአቡነ ገብረ መንፈስ ቅዱስ የልደቱ መታሰቢያ ተጨምሮ እንዲከበር አዘዘ። እነዚህን በዓላት በጸሎት በማህሌት በቅዱስ በቁርባን በቅዳሴ በአቡነ ገብረ መንፈስ ቅዱስ ጸሎት በጌታችን በኢየሱስ ክርስቶስ ቸርነት የሚገኘውን ዋጋ ተስፋ አድርገው ምዕመናን ያከብሩ ዘንድ አዘዘ። በአባታችን በአቡነ ገብረ መንፈስ ቅዱስ ስም በታነጸች ጊዜ የሞቱ መታሰቢያ የሆነው የመጋቢት 5 ቀን ለውጥ በሆነችው በጥቅምት 5 ቀን በዓሉ ተደረገ። በተደረገ ጊዜም በቅዳሴ ሥርዓት ላይ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በፍጹም ክብር በፍጹም ምስጋና ተገለጠ። እልፍ አእላፋት መላእክት፣ የእልፍ እልፍ የሚሆኑ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕት፣ ደናግል፣ መነኮሳት ከበውት ነበር። በመካከላቸውም ግርማን ባለሟልነትን የተጎናጸፈው የጌታችን የኢየሱስ ክርስቶስ ሐዋርያውና አገልጋዩ አቡነ ገብረ መንፈስ ቅዱስ ነበር። በቤተ ክርስቲያን የተሰበሰቡት ሁሉ ደስ ብሏቸው እግዚአብሔር በቅዱሳኑ ላይ ድንቅ ነው እያሉ ምስጉን ልዑል የሚሆን እግዚአብሔርን አመሰገኑት። ንጉሱም ስጋውን ደሙን ተቀበለ። በዚች ቀን የሆነው ደስታ እጅግ ብዙ ነበር። በበዓሉ ፍጻሜም ሕዝቡ ደስ ብሏቸው ቸር ደግ ለሆነው አገልጋይ ለአቡነ ገብረ መንፈስ ቅዱስ ይህን ጸጋ የሰጠውን እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። ለእኛም የጌታችን የኢየሱስ ክርስቶስ ይቅርታው ቸርነቱ ይድረሰን። በአቡነ ገብረ መንፈስ ቅዱስ ጸሎትም የሚገኘው በረከት ይደረግልን ለዘላለሙ አሜን።